ሰላም ሰላም የተወደዳችሁ የተከበራችሁ ውድ አድማጭ ተመልካቾቻችን የከበረ ሰላምታችን ወደ ያላችሁበት የዓለም ዳርቻ ይድረሳችሁ ያለን አቢሲኒያ 360ዎች እነሆ መጥተናል። አቢሲኒያ 360ን ዕለታዊን ዛሬ ይዘንላችሁ መጥተናል። ቀዳሚ ወዳደረግነው መረጃ ስናልፍ ሁማን ራይትስ ዎች መንግስት በዶቼ ቬለ የኢትዮጵያ ሁለት ዘጋቢዎች ላይ የጣለውን እገዳ በአስቸኳይ እንዲያነሳ ጥያቄን አቅርቧል። ተቋሙ መንግስት አካሄዱን እንዲቀይርና በመገናኛ ብዙሃን ላይ ተጨማሪ ጥቃቶችን ከመፈጸም እንዲቆጠብም አዲስ ባወጣው መግለጫ አሳስቧል። መንግስት ሁለቱን የትግራይና አማራ ክልሎች ዘጋቢዎች ማገዱ ለነፃ ዘገባ ያለውን ጥላቻ ያሳያል በማለት የተቸው ሁማን ራይትስ ዎች እገዳው አገሪቱ በቀራት ነፃ የመገናኛ ብዙሃን ምህዳር ላይ በእርግጠኝነት መጥፎ ተጽዕኖ ያሳድራል ሲል አቋሙን ገልጧል። በአማራና ኦሮሚያ ክልሎች የትጥቅ ግጭት እያካሄዱ ባለበት በፌዴራል መንግስቱና በትግራይ ባለስልጣናት እንዲሁም በኤርትራ መካከል ውጥረት ባለበትና አገሪቱ ጠቅላላ ምርጫ ልታካሄድ በተቃረበችበት ወቅት ነፃ ዘገባ እጅግ በጣም አስፈላጊ ነው በማለት ተቋሙ መግለጫውን ቋጭቷል። በተከታይነት የሰመጉ መንግስት በፖለቲካ በእስር ላይ የሚገኙ ዜጎችን ክስ እንዲያቋርጥና ለተፈረደባቸው ታራሚዎች ይቅርታ በማድረግ የፖለቲካ ምህዳሩን እንዲያሰፋ ጥያቄ ቀርቦለታል። ኢሰመጉ ባለፈው ሳምንት የተከበረውን ዓለም አቀፉን የሰብአዊ መብቶች ቀን አስመልክቶ ባወጣው መግለጫ ግጭቶች በሰላማዊ መንገድ እንዲፈቱ መንግስትም ሆነ በግጭት ውስጥ የሚሳተፉ ታጣቂ ኃይሎች ልዩነታቸውን በጠረጴዛ ዙሪያ በሰላማዊ ንግግር መፍትሄ እንዲያስገኙ፣ ለተጀመሩ የሰላም ንግግሮች ቅድሚያ ትኩረት የሚሰጡና ግጭት ባለባቸው አካባቢዎች ለተጎዱ ወገኖችና ረሃብ በተከሰተባቸው አካባቢዎች አስቸኳይ ሰብአዊ ድጋፍ ያለ ገደብ እንዲደርስና ተፈናቃዮች በሰላም ወደ ቀያቸው የሚመለሱበት ሁኔታ እንዲመቻችም ጥሪ አቅርቧል። መንግስት በንጹሃን ላይ የሚፈጽመው ጥቃቶችን በማስቆም ጥፋተኞችን ለህግ እንዲያቀርብና የህግና የፖሊሲ ማሻሻያዎችን በማድረግ ኢትዮጵያ ያልፈረመቻቸውን ዓለም አቀፍ የሰብአዊ መብት ሰነዶች እንዲያጸድቅም ተቋሙ ጠይቋል የሚለውም የተመለከትነው ጉዳይ ነው። ዓለም አቀፉ ድንበር የለሽ ሐኪሞች ቡድን ኤምኤስኤፍ አር21 ማትሪክስ የተሰኘውን አዲሱን የወባ መከላከያ ክትባት ሁሌ በተባለ የጋምቤላ የስደተኛ መጠለያ ጣቢያ ውስጥ ሰጥቶ ማጠናቀቁን አስታውቋል። ድርጅቱ ባለፈው ህዳር ወር በመጠለያው ከ5 ዓመት በታች የሆኑ 2100 ህጻናት አራተኛውንና የመጨረሻውን የክትባት ዶዝ መውሰዳቸውን ገልጧል። ድርጅቱ ክትባቱን ለህጻናት መስጠቱን ተከትሎ በመጠለያ ሆስፒታል ካለፈው ዓመት አንጻር በወባ የሚሞቱ ሰዎች ቁጥር በ50 በመቶ መቀነሱን ድርጅቱ ባወጣው መግለጫ አመላክቷል። ክትባቱ ኢትዮጵያ ውስጥ በአራት ዙር ተሰጥቶ ሲጠናቀቅ የጋምቤላ የመጀመሪያ ሲሆን በዓለም ላይ ደግሞ በስደተኛ መጠለያ ውስጥ ሲሰጥ የጋምቤላው የመጀመሪያ ነው። በዓለም ጤና ድርጅት መስፈርት መሰረት ከ5 ዓመት በታች ለሆኑ ህጻናት በ6 በ7 በ9 እና በ15 ወራት እድሜያቸው ላይ 4 የክትባት ጠብታዎችን ይወስዳሉ። እንዲሁም በመጨረሻ የተባበሩት መንግስታት ድርጅት የሰብአዊ መብቶች ኮሚሽን የኤርትራ መንግስት በዘፈቀደ ለ18 ዓመታት አስሯቸው የነበሩ ዜጎቹን በቅርቡ መፍታቱ የሚበረታታ እርምጃ ነው ማለት አጽድቋል። የኤርትራ መንግስት ቡድኑ 11 ተብለው የሚታወቁትን ከፍተኛ የመንግስት ባለስልጣናት ጨምሮ ሁሉንም በዘፈቀደ ያሰራቸውን እስረኞችም ያለምንም ቅድመ ሁኔታ እንዲለቅ ጠይቋል። ቡድኑ 11 ተብሎ የሚታወቁ ከፍተኛ ባለስልጣናት ከ25 ዓመታት በፊት የታሰሩት መንግስታቸው አስተዳደራዊ ማሻሻያ እንዲያደርግ መጠየቃቸውን ተከትሎ ነበር። ኮሚሽኑ ኤርትራ ዓለም አቀፍ የሰብአዊ መብቶች ግዴታዎችን እንድታሟላ ከባለስልጣናት ጋር ግንኙነት ማድረጉን እንደሚቀጥልም አረጋግጧል። በተመድ ግምት ፖለቲከኞችን፣ ጋዜጠኞችን፣ የሃይማኖት አባቶችንና ተማሪዎችን ጨምሮ ከ10,000 በላይ ሰዎች በአገሪቱ ውስጥ በዘፈቀደ ታስረው ይገኛሉ ብሏል። መረጃውን ያገኘነው ዋዜማ ነው። ሰላም ቆዩ ብለን የምንሰናበታቸው አቢሲኒያ 360ዎች ነን። ሰላም።